በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ ተጠምቀ መድኅን። ጻድቁ የተወለዱት በአጼ ሱስንዮስ ዘመን በ1610 ዓመተ ምህረት ሲሆን ወላጆቻቸው ደግሞ ወልደ ክርስቶስና ወለተ ማርያም ይባላሉ። ታኅሳስ 2 ቀን እንደመወለዳቸው ክርስትና የተነሱት ጥር 11 ቀን ነበርና ካህኑ ተጠምቀ መድኅን አላቸው። በምድረ ጎጃም ከበቀሉ ታላላቅ ቅዱሳን አንዱ የሆኑት አባ ተጠምቀ መድኅን ገና ከሕፃንነታቸው ጀምሮ ጸጋ እግዚአብሔር የጠራቸው ነበሩ። ሕፃን እያሉ ቃለ እግዚአብሔር መማር ቢፈልጉም አባታቸው በግድ እረኛ ያደርጋቸዋል። እርሳቸው ግን በሕፃን ልባቸው ቢሆን ቤተሰቡን ማሳዘን አልፈለጉም። ይልቁን ወደ በረሃ ይወርዱና አንበሳውን፣ ነብሩን፣ ተኩላውን ሰብስበው በሉ እኔ ልማር ልሄድ ስለሆነ እስከ ማታ ድረስ ጠብቁልኝ ብለው ለአራዊቱ አደራ ይሰጡታል። ከብቱንም በጉንም አራዊትም ከበጉ ከፍየሉ ከላሙ ጋር ሲወርቁ ይውላሉ። ተጠምቀ መድኅን ደግሞ ዳዊቱን ወንጌሉን ሲማርና ሲጸልዩ ውለው ማታ ይገባሉ። ተጠምቀ መድኅን በሕፃንነታቸው ቁርስና ምሳቸውን ለድውያን በመስጠት በቀን አንድ ማዕድ ብቻ ይቀምሱ ነበር። ሲመለሱም ማታ ላይ አራዊቶቹን ወደ ጫካቸው ሰደው ከብቶቻቸውን ይዘው ይሄዳሉ። አቡነ ተጠምቀ መድኅን 23 ዓመት ሲሞላቸው ወደ መርጡ ለማርያም ሄደው መንኩሰዋል። ከዛ ጊዜ በኋላ ለ37 ዓመታት አንደኛ በፍጹም ተጋድሎ ኑረዋል። ሁለተኛ ራሳቸውን ዝቅ አድርገው አገልግለዋል። ሶስተኛ ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶችን አሳምነው አጥምቀዋል፣ ካህን ናቸውና። አራተኛም 7 ገዳማትን 12 አብያተ ክርስቲያናትን አንጸዋል። ጻድቁ በተሰጣቸው መክሊት አትርፈው በ60 ዓመታቸው በ1670 ዓመተ ምህረት በአፄ ዮሐንስ ጻድቁ ዘመን አርፈዋል። እግዚአብሔር የምሕረት ቃል ኪዳን የገባላቸው ሲሆን አጽማቸው ዛሬም ድረስ በጋሾላ ቅዱስ ጊዮርጊስ የእናቶች ገዳም ውስጥ ይገኛል። የጻድቁ አቡነ ተጠምቀ መድኅን ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ቅድስት ማረታ እናታችን ማረታ በቀደመ ሕይወቷ እጅግ ኃጢአቷ የበዛ ሴት ነበረች። እጅግ ቆንጆ በመሆኗ ሰይጣን ለኃጢአት እንድትጠቀምበት አባበላት መልኳን። እርሷም ተቀበለችው። በወጣትነት ዘመኗ በመልኳና በኋላ በገላዋ በርካቶችን ወደ ኃጢአት ሳበች። መጽሐፍ እንደሚለው ለሁሉም ሰው የመዳን ጥሪ ያለውና አንድ ቀን በበዓለ ልደት ወደ ቤተ ክርስቲያን ሄደች። ዘበኛው ግን ሲያያት ተጸይፋትና አትገቢም አላት። ተከራከረችው፣ ለመነችው፣ ግን አልተሳካላትም። ሰዓቱ የቅዳሴ ቢሆንም እርሷ እሪ አለች። ለቅዳሴ የቆሙ ሁሉ በመታወካቸው ጳጳሱ ወጥቶ ገሰጻት። ያን ጊዜ ነበር ወደ ልቦ የተመለሰችው። በግልበቷ ተንበርክካ መራራ ልቅሶን አለቀሰች። ጳጳሱንም ተማጸነችው። እጠፋ ዘንድ አትተወኝ፣ ወደ ጌታ ያድርሰኝ አለችው። ወዲያም ወደ ቤቷ ሄዳ የዝሙት ዕቃዋን አቃጠለች፣ ጸጉሯንም ተላጨች፣ ንብረቷን ሁሉ ለነዳያን አካፈለች። ጳጳሱም ንስሐ ሰጥቶ ወደ ገዳም አሰናበታት። ወደ ገዳም ገብታ በዓት ተቀምጣ በጾም በጸሎት ከእንባ ጋር ዘወተረች። ለ25 ዓመታትም በፍጹም ተጋድሎ ከበዓቷ ሳትወጣ አንድም ሰው ታታይ ኖረች። ከማረፏ በፊትም ብዙ ተአምራትን አድርጋለች። የቅዱሳን አምላክ ለእኛም ዕድሜ ለንስሐ ዘመን ለፍስሐ ይንሳን፣ ከበረከታቸው ያድለን። ሰኔ 3 ቀን ቅድስት ማረታ ተሐራሚት፣ አቡነ ተጠምቀ መድኅን ጻድቅ ኢትዮጵያዊ፣ ቅዱስ ኢላሪዮን ሰማዕት፣ ቅዱስ ኮሪዮን ሰማዕት ይታሰባሉ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱም ገብቼ እግዚአብሔርን አመሰግነዋለሁ። ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። የቅዱስ ዳዊት መዝሙር 117 ከቁጥር 17 እስከ 22። ሰላም ለብእሲ እግዚአብሔር ተጠምቀ መድኅን ዘፈጸመ ገድሎ በደብረ ጋሾላ መካን ወሰላም ለማረታ ዘኬደቶ ለሰይጣን ወፀዋዕታ ማርያም ወላዲተ አምላክ ብርሃን ሰማዕታት ክቡራን ኮሪዮን ኤላርዮን ማረታ ብጽዕት ዘሙአቶ ለመስቴማ እስከ ተዘሩ ከመጢስ በሃበ ይጼውኡ ስማ ተጠምቀ መድኅን ጻድቅ ዘተጋደለ መጻማ ኤላርዮን ሰማዕት በእንተ ንጉሥ ዘራማ ምስለ ኮሪዮን ህውረ አባላቲሁ ዘሐማ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።